በዚህ በዲጂታል ዓለም ውስጥ ስክሪፕት በመጻፍ ገንዘብ መስራት ይቻላል። ግልጽ ነው። አብዛኞቻችን ምናቃቸው ሰዎች ስክሪፕት በመጻፍ የሶሻል ሚዲያ ስክሪፕት በመጻፍ ገንዘብ እያገኙ እንደሆነ ብዙዎቻችን እናውቃለን። በዛሬ ቪዲዮአችን እንዴት ስክሪፕት ይጻፋል፣ ስክሪፕት ምንድነው፣ ስክሪፕት በውስጡ ምን አይነት ነገሮችን ይይዛል፣ እንዲሁም ደግሞ እንዴት ስክሪፕት በመጻፍ ስራ ማግኘት እንችላለን የሚለውን አንድ በአንድ ነግራችኋለሁ። ይህንን ቪዲዮ ከመጀመራችሁ በፊት ይህንን ዩቲዩብ ቻናል ሰብስክራይብ ማድረግ እንዳይረሳ። አብሬያችሁ የምቆየው ምስጋናው አስራት ነው። ስክሪፕት ምንድነው? ስክሪፕት የምንለው የድርጅቱን ምን አይነት ፕሮዳክት እንደሚሰጥ፣ ምን አይነት ፕሮዳክት እንደሚሸጥ፣ ምን አይነት ሰርቪስ እንደሚሰጥ፣ አጠቃላይ ድርጅቱ ምን ነገሮችን ይዟል የሚለውን ነገር ወይም ደግሞ የሆነች አንዲት ፕሮዳክት አንዲት ሰርቪስ ተመርጣ ስለዛሽ ሰርቪስ ስለዛሽ ፕሮዳክት ጠቀሜታ ሁኔታ የሚገልጽልን ጽሁፍ ነው። ያ ደግሞ ተቀርጾ ለምን ይሄዳል? ወደ ቪዲዮ ይሄዳል ማለት ነው። ያ ቪዲዮ ደግሞ ኮመርሻላይዝ ይደረጋል፣ ይሸጣል፣ አድቨርት ይደረጋል። ለማስታወቂያነት ነው የምንጠቀመው። ስለዚህ የማስታወቂያ ጽሁፍ የምንለው ምንድነው? አንድ ድርጅት አንድ ካምፓኒ ፕሮዳክቱን ሰርቪሱን ለማን የሚናገርበት? ለከስተመሮቹ የሚናገርበት ጽሁፍ ነው። ሰፋ ያለ ጽሁፍ ነው። ሀሳቦችን የያዘ ነው። ሰፋ ያለ ጽሁፍ ነው ስላችሁ 5 ደቂቃ መሆን አለበት አይደለም። በተቻለ መጠን ስፔሻሊ የቲክቶክ ስክሪፕት ከሆነ የምንጽፈው ስክሪፕት ከ15 ሰከንድ እስከ 30 ሰከንድ ቢሆን ይመረጣል። ጽሁፉ ሀሳቡ በ30 ሰከንድ ውስጥ ተላልፎ ማለቅ አለበት። ለምን? የቲክቶክ ማህበረሰብ የቲክቶክ ኮሚዩኒቲ ምን አይነት ነገሮችን ነው ሀሳቡ ላይ የሚመጣበት? ሾርት ታይም ስፓን ነው ያለው። ማለትም በአጭር ጊዜ ነው ነገሮችን መረዳትና ማየት የሚፈልገው። ስለዚህ የአቴንሽን ስፓሙ የቲክቶክ ኮሚዩኒቲ አቴንሽን ስፓም ጥናቶች እንደሚያሳዩት ከ15 እስከ 30 ሰከንድ ነው። ስለዚህ የምንጽፈው ጽሁፍ ከ15 እስከ 30 ሰከንድ ብቻ ነው መሆን ያለበት ማለት ነው እንጂ መለጠጥ የለበትም። በጣም ሰፊ መሆን የለበትም። ሶ ዊዝን 30 ሰከንድ ሀሳባችንን መናገርና ማስተላለፍ መቻል አለብን። ያንን ማድረግ እንዴት ይቻላል የሚለውን ዛሬ ነግራችኋለሁ። አሁን ምን አየን? ስክሪፕት ምንድነው የሚለውን አየን። አሁን ስክሪፕትን ለመጻፍ ደግሞ ምን አይነት ስኪል ያስፈልጋል? ስክሪፕት ለመጻፍ አንደኛ የስነ ጽሁፍ ስኪል ያስፈልገናል። የስነ ጽሁፍ ስኪል እንዴት ነው የሚመጣው? በመጀመሪያነት የስነ ጽሁፍ ስኪልን ለማግኘት ምን ማድረግ አለብን? ጸሐፊዎች መሆን አለብን። ጸሐፊዎች ካልሆንስ አንባቢዎች መሆን አለብን። አትሊስት ማንበብ መቻል አለብን። አንባቢ ካልሆንስ ዶክመንታሪዎችን፣ ትረካዎችን፣ የታሪክ ሁኔታዎችን፣ ታሪክን የሚገልጽ ነገር የጥበብ ስራዎች ላይ በጣም መሳተፍ መቻል አለብን ማለት ነው። እንደዛ ማየት ስንችል ምን ማድረግ እንችላለን ማለት ነው? ሞር እኛ ችሎታችን ይሄኛው የጽሁፍ ችሎታችን የጽሁፍ ስኪላችን እያደገ ይመጣል። የጽሁፍ ችሎታው ያደገ ሰው ደግሞ ነገሮችን ማለትም ስለ አንድ ማስታወቂያ ጻፍ ሲባል በተለየ መንገድ መጻፍም ይችላል፣ በተለየ መንገድም ማስቀመጥ ይችላል። ይሄ ያልኳችሁ የዶክመንተሪ የማየት ፊልም ማየት ረጃጅም ፊልሞች ማለትም ይሄ ሀገርኛ ፊልሞችን ሊሆን ይችላል፣ ኢንተርናሽናል ፊልሞች ሊሆን ይችላል፣ ዶክመንተሪ ፊልሞች ሊሆን ይችላል። ምክንያቱም እነሱም የስክሪፕት ውጤት ስለሆኑ ልቦለድ፣ ባዮግራፊ እነዚህ አይነት መጽሐፎችን የሚያነብሰው ስክሪፕት ለመጻፍ ስነ ጽሁፍን ውስጥ ገብቶ ለመሳተፍ እጅግ ብዙም አይከብደውም ማለት ነው። ቀላል ነው የሚሆንለት። ይሄን ማድረግ ይችላል። ይሄኛውን የስነ ጽሁፍ ስኪልን ማሳደግ ይቻላል። የስነ ጽሁፍ ስኪልን የምናሳደገው በማንበብ በመጻፍ እንዲሁም ደግሞ ፊልሞችን በማየት ትረካዎችን በመስማት ቲያትሮችን በማየት የስነ ጽሁፍ ችሎታችንን ልናሳደገው ይገባል ወይም ደግሞ እንችላለን። አንድ ያድርጓል ብለን የምንተው ነገር አይደለም። የስነ ጽሁፍ ምንድን ነው ያልኳችሁ? ችሎታ እድገት ስኪል ዴቨሎፕመንት አንድ ያድጓል ብለን የምንተው ነገር አይደለም። በጊዜ ሂደት ዴቨሎፕ እያደረገ የሚመጣ ነገር ነው ማለት ነው። ስለዚህ ሁላችንም ኢቭን ጽሁፍ እንኳን እየጻፍን ገንዘብ እየተከፈለንም ቢሆን ያንን ችሎታችንን ለማሳደግ የተለያየ ቦታ ላይ ሂደን ቲያትር ቤት በመግባት መጽሐፍ በማንበብ ዶክመንተሪዎችን በማየት እንደዚህ ኢቭን ምን ያስፈልገዋል ማለት ነው? እድገት ያስፈልገዋል። ስፔሻሊ የኤአይ ጊዜ ስለሆነ አሁን የሚወጡ ፊልሞችን፣ የሳይፋይ ፊልሞች፣ አሁን የሚወጡ መጽሐፎች፣ አሁን ያለውን የማህበረሰቡን ሀሳቤ፣ አሁን ያለውን የፖለቲካ ሀሳቤ ለመረዳትና ለመገንዘብ ማንበብ፣ ዶክመንተሪ ማየት፣ ዜናዎችን ማየት እጅግ በጣም አስፈላጊ ነው። ስለዚህ እነዚህን ስኪሎች ማሳደግ አለብን። ግን ከምንም በላይ የስነ ጽሁፍ ችሎታ ሊኖረን ይገባል። ወይም ደግሞ ከሌለንም ማሳደግ ይቻላል። አሁን ባልኳችሁ መልኩ እናሳድገው ይገባል ማለት ነው። አሁን ወደ ዋናው ትምህርት ልገባ ነው። ዋናው ትምህርት ምንድነው? ስክሪፕት በውስጡ ምን ይይዛል? ስክሪፕት ምንድን ነው? ስክሪፕት የፕሮዳክትን ወይም የማስታወቂያ ስክሪፕት ማለት ነው። የፕሮዳክትን ወይም ደግሞ የሰርቪስን አገልግሎት ቤኔፊት የሚነግረን ነው ብያለሁ። ስለዚህ ስክሪፕት 3 መሰረታዊ ነገሮች ይዛል።
አንደኛው ሁክ ሊኖረው ይገባል፣ ሁለተኛ ቦዲ፣ ሶስተኛ አውትሮ የሚባል ነገር ነው። ሁክ የምንለው ሁክ ማለት መንጠቆ ያቺኛዋ መርከበኞች የሚጥሏት መልህቅ ማለት ነው። የሰዎችን ሐሳብ የሚይዝ ሰዎችን ከች ሊያደርግ የሚችል ማለት ነው። ዛሬ በዚህ ቪዲዮ ገንዘብ እንዴት መስራት እንደምትችሉ ነግራችኋለሁ ስላችሁ አብዛኛው ወጣት አብዛኛው ሰው ምን መስራት ይፈልጋል? ገንዘብ መስራት ይፈልጋል። ስለዚህ ያንን እንደ ሁክ ተጠቀምኩበት ማለት ነው። ያ ሁክ ግን መስት ቢ ትሩ ነው መሆን ያለበት። ትሩ ካልሆነ እውነት ካልሆነ ሰዎች በእናንተ በቀጣይነት በምትሰሩት ቪዲዮ ላይ ወይም ደግሞ በቀጣይነት በምታስተዋውቁት ማስታወቂያ ላይ እምነት አይኖራቸውም። ስለዚህ ያ ሁክ የሰዎችን አቴንሽን ሊይዝ የሚችል እውነተኛ የሆነ ታንጀብል የሆነ ነገር መሆን አለበት እና በጣም የተለየ ሀሳብ የያዘ እንደዚህ ታውቃላችሁ ይሄን ያውቁ ኖሯል ብለው ይጀምራሉ። በጥያቄያዊ ሊሆን ይችላል፣ በድራማዊ ሊሆን ይችላል። ውሃ ተደፍቶበት ቪዥዋላይዝ ሁክም አለ። ውሃ ተደፍቶበት ሰው ሊጀምር ይችላል። እንደነዚህ አይነት ሁኮች አሉ ማለት ነው። ሁክ የምንለው ነገር የሰዎችን አቴንሽን የሰዎችን በጣም ፎከስ የሚይዝ ነገር ነው። ምን ሁካችን በዚህ መልኩ ከተቃኘ ሁክ ከአንድ አረፍተ ነገር ባይበልጥ ግፋቢል 2 አረፍተ ነገር ቢሆን ተብሎ ነው ሪኮመንድ የሚደረገው ማለት ነው። ከሁክ ቀጥሎ ምን አለ? ቦዲ አለ። ሀተታ ስላልነው ነገር የምናትትበት። አሁን ምን ላይ ነኝ ያለሁት? ቦዲ ላይ ነኝ። ምን ነገርኳችሁ? ስለ ስክሪፕት ምንነት ነገርኳችሁ። ምን አይነት ስኪል ያስፈልጋል አልኳችሁ። ስክሪፕት በውስጡ ምን ይዛል ብያችኋለሁ። አሁን ወደ መጨረሻ ደግሞ ምን እነግራችኋለሁ? እንዴት ገንዘብ መስራት ይቻላል በስክሪፕት በመጻፍ እንዴት ገንዘብ መስራት ይቻላል፣ እንዴት አድርገን አፕላይ ማድረግ አለብን የሚለውን ደግሞ ጨረፍታው ልነግራችኋለሁ። ስለዚህ ይሄ ነገር ምን እንለዋለን? ቦዲ። ስለ ጽሁፉ፣ ስለ ፕሮዳክቱ፣ ስለ ሰርቪሱ የሚነግረንን ነገር ቦዲ እንለዋለን ማለት ነው። ስለዚህ እንደዚህ አይነት ቦዲን ደግሞ እንዴት ዴቨሎፕ ይደረጋል? በቁጥር አንደኛ እንደዚህ በማድረግ ሁለተኛ እንደዚህ በማድረግ ሊስት አውት በማድረግ ሊባል ይችላል። በፓራግራፍ ከፋፍለን እንጽፈው ወይም ደግሞ በፓራግራፍ መልእክታችንን ልናስተላልፍ እንችላለን። ይህም ደግሞ ምን እንለዋለን? ቦዲ እንለዋለን ማለት ነው። ሶስተኛ አውትሮ ነው። አውትሮ ኮል ቱ አክሽን የያዘ ሊሆን ይገባል። ማለትም ያንን ቪዲዮ ካየ በኋላ ያ ሰውዬ ምን ያደርግ ዘን ዋት የሚለውን ነገር መመለስ መቻል አለበት። ኮል ቱ አክሽን የያዘ ማለትም የሆነ ነገር ያንን ፕሮዳክት ያንን ሰርቪስ ጠቀሜታውንና አገልግሎቱን ካወቀ በኋላ ምን ያደርግ የሚለውን ነገር መመለስ መቻል አለበት ማለት ነው። ያ ምን እንለዋለን? አውትሮ እንለዋለን። አውትሮ ማለት ኮል ቱ አክሽን የያዘ ኮሜንት ላይ ጻፉ፣ ለሌሎች ሼር አድርጉ፣ ደውሉልን፣ እኛ እንደዚህ ነን ካልን በኋላ ምን ያድርጉ የሚለውን ነገር የምንነግርበት ነው። ሲቲኤ ያለው ነው። ኮል ቱ አክሽን ያለው ነው። ምን አውትሮ ማለት ነው። ሶስቱን ነገሮች የያዘ ነው። በስነ ጽሁፍም አለ። ይሄ ኖርማል ጽሁፍ ላይ መግቢያ፣ ሀተታና መደምደሚያ እንደሚባለው በስክሪፕት ስፔሻሊ ደግሞ በሶሻል ሚዲያ ስክሪፕት ራይቲንግ ላይ እነዚህ 4 ነገሮችን እነዚህን 3 ፓርቶችን ይዞ መቀመጥ ይኖርበታል ማለት ነው። የሶሻል ሚዲያ ስክሪፕት እንደ ስክሪፕት ይሄን ከያዘን በኋላ እንደሚታየው መቅረጽ ቀርጾ ለህዝቡ ማስተላለፍ ማለት ነው። ነገር ግን የሶሻል ሚዲያ ስክሪፕት ስንጽፍ ደግሞ የምንሳሳታቸው ስህተቶች አሉ። አንደኛ ነገር እንትናችንን ኦዲየንሳችንን አለመረዳት። እኔ አሁን የኔ ተከታይ ማን ነው አውቀዋለሁ፣ አናሊቲክሱ አለኝ፣ ወንዶች ናቸው እንደዚህ አካባቢ ኢትዮጵያ ውስጥ ያሉ ምናምን። እኔ አሁን ሞር በዚህ በእንግሊዘኛ ባበዛበት ወይ በእንግሊዘኛ ብቀርጸው የሚያይን ሰው ይሄ ቪው ምንድነው የሚሆነው? የተመታ ነው የሚሆነው። ስለዚህ የሚያይን ሰው ማን ነው፣ እድሜው ከስንት ነው፣ ምን ይፈልጋል የሚለውን ነገር በአግባቡ ማወቅና መረዳት ያስፈልጋል። ስለ ጫማ ማስታወቂያ እያወራን ላይክ ለህፃናት በሚቀርብ ሁኔታ የምናቀርብ ከሆነ ማለት የትልልቅ ሰዎች ጫማ ሆኖ ለህፃናት የሚቀርብ በህፃናት መዝሙር አድርገን ምናምን የምናቀርበው ከሆነ ዊክ ነው፣ ወይም ደግሞ ለማን እንደምናቀርበው ለማን እንደምናወራው አናቅም ማለት ነው። ስለዚህ ያንን ማስታወቂያ ስንሰራ ለማን እንደምንሰራው ለማን እንደምናወራው ማወቅ ይጠበቅብናል። ሶስተኛ ደግሞ እንትን አለማብዛት። ይሄ ማለት ጃንክ የሆኑ ወርዶች ማለትም አላስፈላጊ ቃላቶችን ማጨቅ። አላስፈላጊ ቃላትን ስናጨቅ አንደኛ ታይም ስፓም ረዥም ይሆንብናል፣ ረዥም ጊዜ ይወስድብናል። እንደዛ ሲሆን ሰው ይሰላቻል። ምን ብያችኋለሁ? ከ15 እስከ 30 ሰከንድ ነው አቴንሽን ስፓሙ። የቲክቶክ አቴንሽን ስፓም ከ15 እስከ 30 ሰከንድ ነው። ኢት መስት ቢ ሾርት ነው መሆን ያለበት። ትንሽ በአጭር ጊዜ ውስጥ መልእክታችንን ሀሳባችንን ነው ማስተላለፍ ያለብን ማለት ነው። ስለዚህ ሾርት መሆን አለበት። ሾርት ከሆነ በኋላ ነው ሀሳባችን መተላለፍ የሚችል። ጃንክ ወርድ ማብዛት፣ ጃንክ ሀሳብ ማብዛት የለብንም። የታጨቀ ሀሳብ መሆን የለበትም። ሲምፕል መሆን አለበት ነው ሶስተኛው። ለሰዎች በጣም ሊገባቸውና ሊረዱት በሚችሉት መልኩ ነው መሆን ያለበት። ሲምፕል መሆን አለበት ማለት
ማንኛውም ልጅ ሰምቶ አይቶ መረዳት የሚችለው ማስታወቂያ መሆን አለበት። ቅኔ መሆን የለበትም። ማስታወቂያ ቅኔ ከሆነ ሚታ አያደርግም፣ ታርጌቱን አይመታም ማለት ነው። ሲምፕል መሆን አለበት። አንዳንድ ጊዜ ደግሞ በጣም ባልጠበቁት ሁኔታ አድርገን ስናሳያቸው ደግሞ ይገረማሉ። ላይክ ሚስትሪየስ ነገር አድርገን ስናሳያቸው፣ ያ ማለት ግን በጣም ይሄ ነገሩን ኮምፕሊኬትድ ማድረግ አያስፈልግም። ማስታወቂያ ስንሰራ በጣም ሲምፕል፣ ቀላል፣ ለሰዎች ሊገባ የሚችል መሆን አለበት ማለት ነው። አራተኛ አምቢጊየስ ወርድ አለመጠቀም። ለረጅም ሰዓት ስንት ሰዓት ነው? 2 ሰዓት ነው? 1 ሰዓት ነው? 3 ሰዓት ነው? አምቢጊየስ የሆኑ ወርዶችን አለመጠቀም ማለትም በግልጽ አማርኛ ሊቀመጡ የሚችሉ በቁጥር ሊገለጹ የሚችሉ ነገሮችን በቁጥር እየገለጹ ማለፍ ማለት ነው። ፍሬሽ ነው። የኛ ፕሮዳክቶች ፍሬሾች ናቸው። ፍሬሽ ምንድን ነው? ፍሬሽ ማለት ፍሬሽ ሙዝ ማለት አሁን የተቆረጠ ነው፣ ከ10 ሰዓት በኋላ ነው ፍሬሽ የሚባለው። እንደዚህ አምቢጊየስ የሆኑ አሻሚ የሆኑ ቃላትን አለመጠቀም ማስታወቂያ ላይ ዋናውና ቁም ነገር ያለው ነገር ነው ማለት ነው። እስቲ ስለ ማስታወቂያ ሐሳባችሁ ምን እየተረዳችሁ ነው? እየገባችሁ ነው ሞሮ ነገር? በነገራችን ላይ ይህንን ዩቲዩብ ቻናል ሰብስክራይብ ሳታደርጉ የምታዩ ሰዎች ሰብስክራይብ አድርጉ፣ ፋሚሊ ሁኑ። እኔንም ኮንታክት ማድረግ ትችላላችሁ። ዲስክሪፕሽን ላይ የቴሌግራም ሊንክ ያለ፣ ኢንስታግራም ያለ፣ ሊንክድኢን ያለ ሰው ዩ ካን ኮንታክት ሚ በፈለጋችሁት ሰዓት ማለት ነው። እንደዛ ማውራት እንችላለን። ወደ መጨረሻውና ወደ ዋናው ጉዳይ መተናል። ሃው ቱ ሜክ መኒ ባይ ስክሪፕት ራይቲንግ፣ እንዴት ገንዘብ መስራት ይቻላል በስክሪፕት ራይቲንግ የሚለው ማለት ነው። በስክሪፕት ራይቲንግ ገንዘብ መስራት የሚቻለው አንደኛ ፍሪላንስ ላይ ይወጣል። አሁን ያልኳችሁን ስኪል የያዘ ሰው ፍሪላንስ ላይ በደንብ ስራዎች ይወጣሉ። ከዛ ላይ ኮምፒት አድርጎ መግባት ይችላል ማለት ነው። መጀመሪያ ግን ፖርትፎሊዮ ይጠየቃል። ፖርትፎሊዮ ሲጠየቅ ምን ማዘጋጀት አለበት? ከዚህ በፊት የሰራቸው ስራዎች ድርጅት ተቀጥሮ መስራት አይጠበቅበትም። የራሱን እንደዚህ አይነት ዩቲዩብ ቻናል ከፍቶ ሊሆን ይችላል፣ የራሱ ቲክቶክ ሊኖረው ይችላል። ያንን በማሳደግ በእንደዚህ በስክሪፕት ራይቲንግ ላይ ስክሪፕት እየጻፈ የማስታወቂያ ስክሪፕቶችን በተነሳሽነት ማለት ነው። ለምሳሌ የኮልጌት ማስታወቂያ ሊጽፍ ይችላል አንድ ሰው በራሱ ተነሳሽነት እንደዛ እየጻፈ ቪዲዮዎችን ሹት እያደረገ ማስቀመጥ ይችላል አሴ ፖርትፎሊዮ ማለት ነው። እንዲሁም ደግሞ አፕላይ ስለሚያደርግበት ድርጅትም ቪዲዮ ቀርጾ ወይም ደግሞ ስክሪፕት ጽፎ አዘጋጅቶ ማስቀመጥ ይችላል። አፕላይ ሲያደርግ እኔ እስከዛሬ ድረስ ፖርትፎሊዮ የለኝም፣ ነገር ግን ለእናንተ የሚሆን ስክሪፕት ጽፌያለሁ ብሎ ይልክላቸዋል። ያዩታል። ኦኬ ይህ ልጅ ፖቴንሻል አለው አቅም አለው ብለው ሲያስቡ ይቀጥሩታል ማለት ነው። ይሄ በፍሪላንስ የሚሰራ ስራ ነው። ፍሪላንስ ማለት ቢሮ ሁሌ እየገባችሁ የምትሰሩት ስራ ሳይሆን በፍሪላንስ የሚሰራ ስራ ነው። አፕላይ ማድረግ ትችላላችሁ ማለት ነው። ይህንን ቪዲዮ እስከ መጨረሻው ላዩ 10 ሰዎች እኔ ደግሞ ስክሪፕት ራይቲንግ ላይ ስራዎች እኛም ጋር ይኖራሉ፣ እኛም ካምፓኒ ውስጥ ይኖራሉ። እንደዚህ አይነት ስራዎች ሲኖሩ ለ10 ሰዎች ይህንን የስራ እድል አመቻቻለሁ ማለት ነው። ስለዚህ ይህንን ቻናል ሰብስክራይብ አድርጉ። ለሌሎች ይጠቅማል ብላችሁ ደግሞ ታስባላችሁ። አያምሹር ይጠቅማልም። በዚህ ሰዓት ያለ ትልቅ ሀብት ነው ይሄ። ስለዚህ ሼር አድርጓቸው። ይህን ቪዲዮ ከወደዳችሁት ላይክ አድርጉ። ሀሳብ አስተያየታችሁን፣ መጠየቅ የምትፈልጉት ነገር ካለ ሀሳባችሁን፣ ስለ ቪዲዮ ምን ተረዳችሁ፣ አቀራረብ እንዴት ነው፣ እንዴት አድርጌ ላቅርብላችሁ ለቀጣይ የሚለውንም ኮሜንት ላይ አስቀምጡልኝ። እኔም ፐርሰናሊ ማውራት የምትፈልጉ ከሆነ ዲስክሪፕሽን ላይ የቻናሉ ዲስክሪፕሽን ላይ የቴሌግራም ቻናል ዩዘር ኔም ያለ፣ ኢንስታግራም ያለ፣ ሊንክድኢን ያለ ዩ ካን ኮንታክት ሚ ኢሜይል ማድረግ ትችላላችሁ፣ ልታዋሩን ትችላላችሁ። እንደዚህ እርስ በርስ ፒቱፒ እርስ በርሳችን ተደጋግፈን ነው ማደግ የምንችለው እና ስለ ስክሪፕት ራይቲንግ ጀነራል የሆነ ነገር እንደያዛችሁ አስባለሁ። ኢሽ ባይ ኢሽ ደግሞ ማየት ከተፈለገ እናያለን። ሁክ ምንድን ነው? አንድ ኮንተንት ነው መስራት ይችላል። ምክንያቱም ሁክ በራሱ ትልቅ ሀሳብ ነው። ቦዲ በራሱ ትልቅ ሀሳብ ነው። አውትሮ ራሱ ትልቅ ሀሳብ ነው። ሁክ ምን መምሰል አለበት፣ ምን መሆን አለበት የሚለውን ለብቻው እንድሰራላችሁ እችላለሁ። መስራት እንድሰራላችሁና ግልጽ ያልሆነላችሁ ነገር ካለ ኮሜንት ላይ ያሳውቁኝ፣ እሰራላችኋለሁ። በሌላ ቪዲዮ በሌላ ሀሳብ እስክንገናኝ ድረስ ፒስ አውት።